ትናንት በተጠናቀቀው የቲክቶክ አዋርድ ላይ አነጋጋሪ ከነበሩ ጉዳዮች መሃል አንዱ የአለባበስ ጉዳይ ነበረ። ስለዚህ በአለባበስ ጉዳይ ላይ የተወሰኑ ሰዎች ማነጋገሪያ ሆነው ነበር። እዚህ ላይ እንደምትመለከቷት እቺ ቋንጣ የሆነች አንድ ቀን ደህና ነገር አድርጋ ማታቅ፣ አንድ ቀን ደህና ልብስ ለብሳ ማታቅ ልጅ እንደው ምን አለ ቢቀርብሽ፣ ጎረቤት ዘመድ ምናምን መካሪ ሰው የለም። አንቺ እንደዚህ አይነት ነገር እንደው ድፍረቱ ራሱ ከየት እንደምታገኙ ራሱ በጣም የሚገርም የዚች ልጅ ድፍረት እና የዚች ልጅ ነገር እንግዲህ ልቦና እንዲሰጣት ካልሆነ እንጸልይላታለን። እቺ ቋንጣ እና ሁለተኛ አነጋጋሪ ጉዳይ ከነበሩት ደግሞ ጀለሳችን ነው። ባለፈው አፋር ላይ የፈነዳውን እሳተ ገሞራ የቀለጠ ድንጋይ መስሎ የመጣው ጆሲ እንደው ሰው እኮ መናገር ቢቻል ችግር የለውም። እንደው ለምን ለበስክ ሲባል አይ ለሴቶች ጥቃት ነው ወይ ለሴቶች መደፈርና አስመልክቶ ምን ያገናኘዋል? የወር አበባ ስለሚያዩ ሴቶች እሱን አስመልክቶ ነው። ልታስቀረው ነው እንዳይመጣ ነው። ታዲያ ምን ሴቶች የሚያዩት የወር ነገር የተፈጥሮ ነው። ተፈጥሮ የሰጠው ግዴታ ነው እንጂ ወንዶች ያመጡት ወይ ደግሞ በጥቃት የመጣ ነገር አይደለም። ምን ይሁን ነው ታዲያ የወር ነገር እንደው ከፈጣሪ ጋር ልታጣላን ካልሆነ በስተቀር ያንተ ማን እንደው ባትናገር ነበር የሚቀለው ነው። የህንድ ጠንቋይ መስለህ መተህ የተናገርከው ሀሳብ በፍጹም የማይገጥም እና ይሄ ነበረ ትናንትና የገጠመን ነገር። ብዙ አነጋጋሪ ልብሶች አሉ። ከዛ ውስጥ